ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራላያ አሉ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት እችላለሁ ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ወሙታን ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱዕ ሃይማኖት። ምን ብሎ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንደ አባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው? ተራ ሰው ለቱ ስብሐት ሩቅ ሲሆን ነው እየታየ ያለው። ስለዚህ ክርስቶስ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱን የሚጋረድበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮር ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ፣ ለምን የሚል ጥያቄ ያቀረበ ይላል ቅዱስ ርቱዕ ሃይማኖት ሲለው፣ እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የ4 ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል፣ አልቦ ዘያይደንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ፣ ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው። የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? አሃ ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ ምንድን በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ